እንግዲህ ውዶችዬ እንዲያየነውና እንደሰማነው ተሆነ ሩታ ግሬስ ወይም የአብርሽ ሚስት ልየንና እኔንዬ ፕሮሰስ ጨርሼ ወደ ውጭ ሀገር እወጣለሁ አሜሪካ ወይም ካናዳ ወይም ቱርኪ ብላ ታላቅ እህቷን እርገየን ጠርታ መላበኝ አንቺን ስለማልፈራሽ እንዲ ሁሉ ነገር ስለማይሽ ነው ልንገርሽ ብዬ ነው ትትላት። እርገየ ደግሞ አበስቱ ገበርኩ ብላለች። አሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ አጠንክሩኝ ማለት ነው። እንግዲህ ሀገራችንን ሰላም ህዝባችንን ሰላም አላህ ያርግልን እያልኩ ዛሬ ሞቅ ደመቅ ሸብረቅ ቦለለለል በሚለው ቪዲዮዬ ከች በኮረኮንች ብዬ መጥቻለሁ ማለት ነው ጋዎችዬ። እሱም ምንድን ነው እንግዲህ ሩታ ግሬስ የአብርሽ ሚስት ወለ የአብርሽ ጮኛ ተቀናት በፊት እንደዚህ በጭቅጭቅ ላይ ነበሩ። ሆኖም ሳለ ኒካዋን ፈርሞላት ኒካዋ እንዲወረደ ሰምተናል አይተናል። አሁን ደግሞ በቃ እዛ ሀገር መኖር አልፈልግም፣ ያም እየመጣ እኔ ላይ፣ ያም እየሄድ እኔ ላይ፣ ያም ትያልፍ እኔ ላይ፣ ያም ትሄድ እኔ ላይ። እንደገና ደግሞ አብርሽ ሰላሳው ሴት ጋር እየተቃቀፈ እኔን ለማናደድ ይሁን እኔን በሽታ ለማስያዝ ይሁን አልገባኝም። ይሄን የማላይበት ሀገር ወጣ ብዬ ልየን በነጻነትና እኔ በነጻነት አየን መኖር እፈልጋለሁ ብላ ፕሮሰሶቹን ሁሉ ጨርሳ ወደ ውጭ ልከር ነው ማለት ነው። በዛው አጋጣሚ ማለት ነው አንዳንድ ጊዜ እኛ ሴቶች በጣም ችግርና በጣም መጥፎና በጣም ስህተተኞች ነን ማለት ይቻላል። እንዴት ብትሉ ባለፈውም እንደዚሁ ሩታ አብርሽ ጋር ተጣልታ ታስታወሳችሁ። ካናዳ ሄዳለሁ ብላ ብዙ ፕሮሰስ ትኬቱ ሁሉ መጥቶላት መብረሪያዋ ቀን ብቻ ራሱ ደርሶ ለመብረሪያ አንዱ ለቀን እያለች የና አብርሽ ፋዘር ተቡታጀራ መጥቶ ያ ትኬቱ እንዲሰረዝና እንትኑ ትኬቱ ካንስል እንዲሆን አድርጎታል ማለት ነው። በነገራችን ላይ አንድ ሰው ትበሉም ተጠንቀቃችሁ፣ ትጠጡም ተጠንቀቃችሁ፣ ትኖሩም ተጠንቀቃችሁ፣ ትታወሩም ተጠንቀቃችሁ፣ ትትናገሩም ትገምቱም ወስናችሁ መሆን አለበት ብዬ ገማች ነኝ። እንዴት ብትሉ ምን መሰላችሁ? አሁን ሩታ ተዝቀደምም እንደዚህ ሁሉን ነገር ጃህዝ አድርጋ ልኸር ትንሽ ቲቀራት አይደለ ያስተዋት እና ብርሽ አባት ብዙ ነገር ፕሮሰሱ ያከስራል። በአሁን ጊዜ ልንገራችሁ ታክሲ እንኳን እየሄዳችሁ የታክሲ እንኳን ተ200 ተ150 ተ150 ብር በታይ ታክሲ የለም። ያ ለምንድን ነው ያለ ተግባራዊ ያለ አልባሌ ብር የሚከስረው ነው ነገር ውስጥ ንገሩኝ። እና ትጀምረዋለች ሩታ ትተዋለች። ባለፈውም እንደዚህ ልትህር ነበር አብርሽ ጋር ትትጣላ። አሁን ደግሞ ጩጮውን ይዛ ፕሮሰሱን ሁሉን ነገር ብዙ ብር እየተከፈለ ነው። በአሁን ጊዜ ምንም ብር የማይከፈልበት ነገር የለም። ብር ማክሰር ይባላል። ተዛ አሁን ደግሞ እየሄድ ያለሁ ብላ እህቷ አርገየ እውነቷ ነው። እና እህቷ አርገየን ሁላችንም እንገድፋታለን። ለምን አረብ ሀገር መጣች አፍሪካ ሀገር ማለት ነው። ማንም ተለለሽ እዛ ሀገር ምንም ነሽ። ውጭ ሀገር ማንም ተለለሽ ምን ገንዘብ ቢሞራሽ ምንም ነሽ። ገንዘብ ጋር ሳያስፈልጋል የትም ቦታ ማለት ነው። አሁን ሩታ ልጇን ይዛ በአጭር ጊዜ ተለውጣ ሰው ልትሆን ትችላለች። እርግጥ ግን ቢሆንም ያለ ሰው ምንም ናት። ገንዘብ ብቻው ምንም አይሰራም። ምክንያቱም አሁን ይሄ ልጅ ገና ህፃን ነው፣ ገና የዴም ነው፣ ገና 3 ወር ያልሞላው ይዛ መጣ። የሆነ ነገር ንፋስ አየር ወዴታቸው ወደ ላይ ቢልባት ማን ነው ኃላፊነቱን የሚወጣው? የትኛው ሐኪም ቤት ሲዛ ሄዲያ የትኛውን ቋንቋ አውርታ የትኛውን እንግሊዘኛ የትኛውን አረበኛ አውርታ ነው ሐኪሙን ተግባብታ የህፃን ልጅን ህመም አግባብታ ዶክተሩን እከምልኝ የምትለው? በጣም ከባድ ነው። ሰው በሀገሩ ቅል ድንጋይ ይሰብራል። አሪፍ አባባል ነው። በሀገሯ የሆነች ጊዜ የሚቸግራት የለም። ሀገርም ተንቀሳቅሳ እዛውን ቡታጀራ ሆና ችግር የለባትም። በነገራችን ላይ ዩቱበሮች ውሸታሞች ናቸው። ራሱ ሩታ በጣም በጣም ውሸታም ናት። ቤተሰቦቼ እህት ወንድሞቹ አዲስ አበባ ናቸው። እኔ ቡታጀራ ክስቴ ጋር መጥቼ ነው አለ። ለምለም ሙላቱ ሐሰት ነው። ዝም ብላችሁ ለማየት ያብቃችኋል። እውነትም ለምለም ሙላቱ ጀግና ናት። ለኬስ እሷ የቡታጀራ ልጅ ናት። እናትና አባቷ እህት ወንድሞቿ ቡታጀራ ናቸው። እሷ ሄደችው አዲስ አበባ ነው ወንድ ተከትላ ማለት ነው። እና በጣም 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 እና
የዛን ጊዜ ደግሞ ማለት ነው ተቤተሰቦቿ ተጣልታ እዛው ቡታጀራ ሁና አክስቷ ቤት ነው ሄደችው። እዛው ቡታጀራ ሁና አክስቷ ቤት ነው። ከአዲስ አበባ ቡታጀራ አይደለም የመጣችው። ገብቷችኋል? ከአዲስ አበባ ቡታጀራ አይደለም የመጣችው። እዛው ቡታጀራ ሁና ቤተሰቦቿ ጋር ትጣላ እዛው ቡታጀራ አክስቷ ጋር ነው ሄደችው። አዲስ አበባ ደግሞ ጓደኛ ጋራ ዩኒቨርሲቲ ለመማር ነው እንጂ የምትሄደው ወንድሟ ጋር አይደለም። ወንድሟ ታመታትና ተስንት ጊዜ ቆይታ በኋላ ተሌላ ሀገር መጥቶ ባለፈው አይተነዋል። እኛ ራሱ የታለልነው ወንድሟ አዲስ አበባ ሆኖ ወንድሟ ጋር ልትማር ይሆናል። አዲስ አበባ ላ ወንድሟ ትልቅ ነው፣ ሚስት ይኖረዋል፣ ልጅ ይኖረዋል፣ ህይወት ይኖረዋል። አንድ ወንድም ደግሞ ትልቁ ነው፣ ሚስትና ልጅ ህይወት አለው። እህትም ሆነ ወንድም ተዲያልቦ መቀመጥ ማለት አይነፋም፣ ደስ አይልም። ለምን ብትሉ አንድ ወንድም ሚስቱን ሊል ነው፣ ልዩን ሊል ነው፣ እህቱን ሊል ከባድ ነገር ነው። እና ወዶችዬ ዛሬ እንግዲህ ይህን ይመስላል ቪዲዮ ያመጣሁላችሁ። ቪዲዮውን ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገራችን ኢትዮጵያን ሰላም አላህ አድርግልን፣ ህዝባችንን ሰላም አላህ አድርግልን። ተድንገተኛ አደጋ አላህ ይጠብቀን፣ ወጥቶ ተመቅረት አላህ ይጠብቀን። አገር ሰላም ትሆን ነውና ተቦታ ቦታ ሀገር ተንቀሳቅሰን ሰርተን ተለውጠን በልተን ጠጥተን የምንውለው አገራችንን ሰላም አላህ አድርግልን ነው የምለው። ለቻናሌ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ቻናሌ በጣም ከሚባለው በላይ ቀዝቅዟል፣ ደክሟል። ያው እኔም እንግዲህ በተወሰነ ሰው ነን፣ ፍጹም አይደለንም። ብዙ ነገር ያጋጥማል። ስራ ፈትቼ ኢጃዛ ስለሆንኩ እንግዲህ አዲያት አለኝ ዋይፋይ ስንፍና ስለሆነ ነው የተውኩት ማለት ነው። እና ወዶችዬ እንግዲህ ቀጣይ ቪዲዮ ውስጥ የምንገናኝ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አጠንክሩኝ፣ አበረታቱኝ። ኢንሻአላህ ቢኢዝኒላ ደግሞ በቅርቡ ፌመስ እንድንሆን እመኛለሁ። አላህ ሱብሃነሁ ወተዓላ ተመኙ እኔ ያደርግላችኋለሁ ብሏል። መመኘት መሽም ጥሩ ነው ብዬ ነው። ቻው